10 ፈጽሞ ሴቶች በእርግዝና ጊዜ መመገብ የሌለባቸው ምግቦች። አንደኛ ጥሬ ስጋ፣ ሁለተኛ ፕሮሰስ የተደረገ ወይም የተቀነባበረ ስጋ፣ ሶስተኛ በደንብ ያልበሰለ ወይም ጥሬ እንቁላል፣ አራተኛ አሳ እንዳጠቃላይ በሳምንት ከአንድ ጊዜ በላይ መበላት የለበትም። ሃይ ሜርኩሪ አላቸው የሚባሉ አሳዎች ሌብል ካለ ደግሞ ፈጽሞ መመገብ አይመከርም። አምስተኛ ፓስቸራይዝድ ያልተደረጉ ወተቶችና የወተት ተዋጽኦች። ስድስተኛ ቡና ከአንድ ስኒ በላይ ፈጽሞ መጠጣት አይኖርባቸውም። ሰባተኛ አልኮል እንደዚሁ ምንም አይነት ሌቭል ቢሆን መጠጣት አይመከርም። ስምንተኛ እሸት የባቄላ ሊሆን ይችላል፣ የበቆሎ ሊሆን ይችላል፣ የሽምብራ ሊሆን ይችላል፣ በጥሬ አይመከርም። ዘጠነኛ ያልታጠቡ ፍራፍሬና አትክልት ምግቦች እንዳጠቃላይ። አስረኛ በሕክምና አፕሩቭ ያልተደረጉ ወይም በሕክምና ባለሙያ ያልተመከራችሁትን የቅጠላቅጠል ሻዮች ናቸው። ቻናሌን ሰብስክራይብ ማድረግ እንዳይረሳ። ላይክ፣ ሼር፣ ኮሜንት አስቀምጡልኝ። ማንኛውም ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። በሰፊው ይሄንን ቪዲዮ እንድሰራ ከፈለጋችሁ ደግሞ ኮሜንት ላይ ጥያቄ አስቀምጡልኝ።